በዲና እንገዛም ብለው ተለወጣው። የእስልምና አቋም ይሄ ነው። ኃላፊነት ሲሰጥህ ያላግባብ አትጠቀመው። የመጅሊስ ቦታ ሲሰጥህ በነፃ ሐጅ አትመላለስበትን። የህዝብ አማና ነው የተሰጠህ። የተሰጠህን ክብርና ዝና ንዋይ ከዛ ወላሂ አወጣውና ይሄን ዳይመንድ ኹዝሁ አልኩት ያዘው ብዬ ሰጠው ይሄ ወጣት ለዛ ሰውዬ። ከዛ ይሽህ ተሐጀቡ ምን አይነት ዘመን በዚህ በተበከለ ዘመን የ100,000 ሪያል ንብረት አግኝቶ የሚሰጣል ወጣት ዛሬ በሚሰርቅበት ሰዓት በጣም ተገረምኩና 1,000 ሪያል አውጥቼ እንካበል የምስራች እንደሚባለው ባገራችን እንካብ ይሰጠው قال ان اجري الا على الله لا ከአላህ ጋርማ በ1,000 ብር አልላቀቅም አጅሬን ከአላህ ነው የምፈልገው አልቀበልህ ማለት 100,000 ሪያል ትቻ 1,000 ብር ልቀበል ነው ለአላህ ትቻለሁ አላህ ይሰጠኛል ትቶኝ ሄደ ይላሉ ሽማግሌ። ይህ ወጣት ትቷቸው ሄደ። ከዛ ሸኽ ጋር ተለያዩ። ከዛ ይህ ወጣት ስራ ፈለገ። ምንም ሊያገኝ አልቻለም። በመርከብ ተሳፈረና ወደ አገሩ አቀና። ይሰው ወደ አገሩ ሲያቀና መርከቧ መንገድ ላይ ያለች ከባድ ማዕበል መጣና ከግራና ወጣት መርከቧ ተሰባበረች። አብዛኛው ህዝብ አለቀ። የአላህ ቀደር ሆነና ይህን ሰው አላህ ሊያድነው ፈለገ። ከሆነ የጣውላ ስባሪ ላይ አረፈና ውሃው ያሽከረክር ወደ ማያቀው አገር ወስዶ ጣለው። ዳርቻ ወስዶ ጣለው። ይህ ወጣት ምን ይላል? የደከመ ሰውነቴን በደከመ እግሬ ተሸክሜ ወደ ማላቀው ከተማ መንደር አቀን ነው ይላል። ወደዛሽ መንደር ስገባ የበለጸገች ናት። አዝመራው ምኑ አትክልቱ መስጂድ የበዛባት ደስ የሚል ኢማናዊ አካባቢ ነበር። ገባው فصليت في مسجده ከነሱ መስጂድ ሰገዱ። ከዛው ማደርኩ የሆነ ምግብ አመጡልኝ በላው። ከዛ አንዴ የተቀደደ መጽሐፍ አየውና ስጽፈው የተቀደደውን ፓርት ቁርአኑን ስጽፈው ሲያዩ መጽሐፍ ትችላለህ እንዴ? አው እችላለሁ። እንግዲህ አስተምረናሉ እንዳለ ጽሁፍ አስተማርኳቸው ይላል። አላህ በዚህ ሰበብ ኸይር ለኔ ያመጣልኝ ይላል። ሹፍ አላህ ወመን يتق الله يجعل له مخرجا አላህ የደጋግ ሰዎችን ስራ አይጥልም። ከዛ ይሰው ይሄን ጽሁፍ ከዛ በኋላ መጽሐፍ ሳስተምራቸው ቁርአን ሳነብ በአረበኛ ሳነባዩ ትችላለህ አሉኝ። አው እንግዲህ አቅራን አሉ። አገሩን ህዝብ አቀረውታል። ከዛ የመስጂዳቸው ኢማም አደረጉኝ። መኖር ስጀምር አገሬ ልመለስ ነው እንዴ ያደጋገጥ ነው አጋጣሚ በዛ ይገባው ስላቸው ላ አትድም በጭራሽ አሉኝ። ማግባት አለብህ ያው እኔ ምን ኢኮኖሚ አለኝ ስራ እንሰጣለን ቤት እንሰጣለን ጥሩ ሷልህ ትጅማለች እሷን ታገባለህ አሉኝ። በጣም ተደናገጥኩ። እሺ አልኳቸው። ከዛም የሰርግ ቀናችን ደረሰ ይላል። ከገሪቱ ካሉ ሷልህ ሴቶች ውስጥ አንዷን መረጡልኝ ይላል። ከዛ እቺን ሴት አገባዋት። ማታ አገባውና ይላል የሚገርም